አሁን የሚመጡ ታካሚዎች በተለይ አብዛኞቹ በዚህ በሶሻል ሚዲያ ዘመን የሚመጡ ታካሚዎች በተለይ መስክሮስኬሌታል ኒውሮመስክሮስኬሌታል ችግር ኖሮባቸው የሚመጡ ምን አይነት ባህሪ ያላቸው መሰላችሁ? የመጀመሪያዎቹ ዩቲዩብ ወይም ቲክቶክ ኢፌክቲቭ የሚባል ኤክሰርሳይዝ፣ ይሄ ነገር በጣም ምርጥ ኤክሰርሳይዝ ነው ተብሎ አይተው እሱን ኤክሰርሳይዝ ሰርተው በዛ የተነሳ ጉዳት ደርሶባቸው የሚመጡ ታካሚዎች አሉ። ጉዳት ደርሶባቸው የሚመጡና ከዛ ያን ጉዳታቸውን ለማሳከም የሚሞክሩ ማለት ነው። እነዚህ ታካሚዎች እንዴት ነው መጀመሪያ ቀን በቃ ዝም ብሎ ጀመሪያ ነው የሚሉት፣ ግን ሁለተኛ፣ ሶስተኛ፣ አራተኛ ሴሽን ግን ሲመላለሱ ምን ይላሉ? መጀመሪያ የጀመረኝ እኮ የቲክቶክ ላይ የሆነ ኤክሰርሳይዝ አየውና እሱን ኤክሰርሳይዝ ከሰራው በኋላ ወይም በማግስቱ ወይንም ደግሞ ወዲያው ወይም የተወሰነ ሰዓት ከቆየ በኋላ ህመሙ ጀመረኝ የሚሉ አሉ። አንዱስ ናቸው። ሁለተኞቹ ታካሚዎች ህመሙ አላቸው፣ ህመሙ ይኖራቸዋል፣ ፊዚዮቴራፒ ክትትል ያደርጋሉ ምናምን፣ ግን ቴራፒስቱ የሚሰጣቸውን ኤክሰርሳይዝ ይተዉና ምን ያደርጋሉ? ከቲክቶክ ወይም ከዩቲዩብ አውርደው ይሰራሉ። በዛ ህመሙ አይሻላቸውም። ሶስተኞቹ አይነት ታካሚዎች ደግሞ ምንድናቸው? ከዩቲዩብ ወይም ከቲክቶክ ኤክሰርሳይዝ ያወርዱና ይመጣሉ፣ አሟቸዋል። ከዛ ከነዚህ ኤክሰርሳይሶች መካከል የትኛውን ልስራ የሚሉ ናቸው። ቴራፒስቱ ኢቫሉዌት እንዲያደርጋቸው አይፈልጉም፣ ወይም ደግሞ እሱ አይቷቸው ከዛ በኋላ የተለያዩ አይነት ኤክሰርሳይሶችን ወይም ትሪትመንት ስትራቴጂዎችን ኢምፕሎይ እንዲያደርግ አይፈቅዱም። የሚፈቅዱት ምንድን ነው? በራሳቸው ቤስት ለምሳሌ ዲስክ ችግር ከሆነ ያለባቸው ለዲስክ የሚሆን ኤክሰርሳይዝ ብለው ከዩቲዩብ ከቲክቶክ ያወርዳሉ። ከነዛ ከዩቲዩብ እና ከቲክቶክ ያወረዱትን ኤክሰርሳይዝ ከቴራፒስቱ አፕሮቫል ነው የሚፈልጉት። ፋርዘር ኢቫሉዌሽን ፋርዘር ትሪትመንት አይፈልጉም። አራተኞቹ ደግሞ ታካሚዎች ምን አይነት ናቸው መሰላችሁ? የሆነ ማሽን በዩቲዩብ ወይም በቲክቶክ ያሉ ያንን ያዩት ማሽን ስለዛ የሰሙት ማብራሪያ አይምሯቸውን ይዘውና መጥቶ ምንድነው ያንን ማሽን እንዲደረግላቸው ብቻ ነው የሚፈልጉት። ያን ማሽን እንዲደረግላቸው ብቻ ነው የሚፈልጉት። ጎበዝ! ኧረ ተው እየተነጋ እያሰብን ቢሆን በጣም መልካም ነው። ትናንትና የገጠመኝ ልንገራቸው። ያው ብዙ ይገጥመኛል፣ ግን የትናንትናው ለየት ስለሚል ነው። ይህ ሴት ናት። ይቺ ታካሚያችን ምን ችግር አለባት መሰላችሁ? በፊት ፍሮዝን ሾልደር ነበረባት። ፍሮዝን ሾልደር ማለት ለማታውቁ ሰዎች ትከሻ በመድረቅ ማለት ነው። ትከሻቸው ይደርቃል፣ እንቅስቃሴ የለውም። ወደ ላይ፣ ወደ ታች፣ ወደ ጎን እና ወደ ኋላ ወደ የሚያዞሩት እንቅስቃሴ የለም። ስለዛ ይሄ ስለሌለ ሐኪሙ ምን አድርጓታል? ስቴሮይድ ኢንጀክሽን ሰጥቷታል። ስቴሮይድ ኢንጀክሽን ህመሙንም በመቀነስ ሬንጅ ኦፍ ሞሽኑም ቀስ በቀስ ለፊዚዮቴራፒም በራሳቸውም እያደረጉ ለማሻሻል ይጠቅማል። ከዛ በዛ በስቴሮይድ ኢንጀክሽኑ አማካኝነት ትንሽ ለውጥ አምጥታ ነበረ። ያን ለውጥ ካመጣች በኋላ እንደ አጋጣሚ ግን ወደቀች። ትወድቃለች። ስትወድቅ ደግሞ ስብራት ይገጥማታል። ስብራቱ ቀላል ስለነበረ በሾልደር ስሊንግ ተደርጎ ኢሞቢላይዝ ተደርጎ ኢሞቢላይዜሽን የዳ ነው። ግን ምን ዲቨሎፕ አድርጋለች መሰላችሁ? ኮምፕሌክስ ሪጂናል ፔን ሲንድረም የሚባል አለ። ያ ኮምፕሌክስ ሪጂናል ፔን ሲንድረም ምንድን ነው? ትከሻዋ ሬንጅ ኦፍ ሞሽኑ ሊሚትድ ሆኗል፣ እንቅስቃሴ የለም። የአጥንት መሳሳት ገጥሟታል። እጇ አብጧል፣ ጣቶቿ አይንቀሳቀሱም፣ ድርቅ ያሉ ናቸው እና ሞስት እንደ ህፃን ልጅ ታቅፋው ነው የምትንቀሳቀሰው። ዋት ሺ ሴድ ቱ ሚ መታ ዩቲዩብ ላይ አንድ ቪዲዮ አይታለች። ያ ቪዲዮ ምንድነው? ይሄ ሮቦቲክ ሃንድ ግሎቭ የሚባል አለ። ያ ሮቦቲክ ሃንድ ግሎቭ ምንድነው? እጃችሁን ታስገቡለታላችሁ። ከዛ በኋላ አውቶማቲክ ላይ ይሞላል። ከዛ ምንድነው? እጅን ያጥፋል፣ ይዘረጋል። ሳዛ ያን ማሽን ፈልጋ አይመጣችሁ ነው። አይሆንም። ምክንያቱም ሮቦቲክ ሃንድ ግላቡ የሚሰራው ለምን መሰላችሁ? ሰብት ጆይንት የሚባል ነገር አለ እንጂ እያንዳንዱ እነዚህ የጣታችሁ መንቀሳቀሻ አክቲቭሊ የሚሆን ፓሲቭሊ
ማለት አክቲቭ ማለት ራሳችሁ እንደዚህ የምታደርስ ታደርጉት በቃ የሚጨበጥ የሚዘረጋ ማለት ነው። ፓሲቭ ማለት ደግሞ ባለሙያው ወይም የሆነ ሰው መጥቶ እጃችሁን ሲያንቀሳቅሰው ሙሉ በሙሉ መታጠፍ መዘርጋት የሚችል ማለት ነው። ያ ሮቦቲክ ሃንድ ለዛ ነው የሚያገለግለው። እንደዚህ አይነት ጆይንት አለ። ለምሳሌ ስትሮክ፣ ፖስት ስትሮክ ሪሃቢሊቴሽን በጣም አሪፍ ነው። ምክንያቱም ሰዎቹ ራሳቸው ማንቀሳቀስ ስለማይችሉ ያ ማሽን ትገጥምላቸዋለህ ላይ ለ30 ደቂቃ ያንቀሳቅስላቸዋል ራሱ። ግን እንደዚህ ስቲፍ ለሆነ ጆይንት ግን ዳዝንት ወርክ። የማይሰራበት ቤዚክ ምክንያቱ መሰለኝ ጆይንቱ ሰብትል አይደለም። ለዛ እሱ በጉልበት ሲያቅፈው ፔንፉል ነው፣ በጣም ፔንፉል ነው። መጀመሪያ ሰርቴን አማውንት ኦፍ ሬንጅ ኦፍ ሞሽን እሱ ደግሞ ፉል ሬንጅ ነው የሚወስደው። ፉል ሬንጅ ማለት ልክ አንዴ ይዘረገዋል ከዛ ጥፍ ያደርገዋል ማለት ነው። ዛት ፉል ሬንጅ ነው። ከዛ ፉል ሬንጅ ስለሆነ በጉልበት ነው የሚያመጣው ማለት ነው። ስለዛ ይሄ ቴራፒስቱ ዩዝ ማኑዋል ቴክኒክ መጀመሪያ ጆይንቱ ሰብትል መሆን መቻል፣ ፍሪ ጆይንት መሆን መቻል አለበት። በራሳቸው ጡንቻቸውን ማዘዝ መቻል አለባቸው እንደዚህ አይነት ለመጠቀም። ወይንም ደግሞ የኒውሮሎጂክ ዲስኦርደር ከሆነ እንደ ስትሮክ አይነት ከሆነ ጆይንቱ ምንድነው ፍሪ ነው፣ ስፓስቲሲቲ ምናምን ነው የሚኖረው። ስፓስቲሲቲ ከሌለው በተለይ በጣም ፍሪ ነው ባይንቀሳቀስም ማለት ነው። ስለዚህ ማሽኑ ውስጥ ጋር ሲታጠፍ ሲዘረጋ ምንም ችግር አያመጣም፣ ምንም አያማቸውም። ግን እንደዚህ ስቲፍ በሆነ ሃንድ ላይ ያንን ሮቦቲክ ማሽን አስገብቶ እጠፍ ዘርጋ ማለት ነው። እና እሷ በቃ ዩቲዩብ ላይ ስላየች ሴትዮዋ እጇ ሲታጠፍ ሲዘረጋላት ስላየች ዛን ሺ ዋዝ ሉኪንግ ፎር ዛት ዲቫይስ ማለት ነው። ኢት ዳዝንት ወርክ። ስለዛ ለማስረዳት ሞከርኩኝ፣ ግን ስቲል ማሽኑ ነው የምትፈልገው ማለት ነው። እዛ ጋይስ ወደ ሕክምና ተቋም ስትሄዱ መጀመሪያ ሜክ ዩር ማይንድ ፍሪ ፍሮም ሶሻል ሚዲያ ኢንፍሉዌንስስ። ገባችሁ? ማህበራዊ ሚዲያ ላይ የምታያቸው ማሽኖች በሙሉ በሪል ሆስፒታል አፕሊኬብል አይደሉም፣ ለሁሉም ኬዝ አፕሊኬብል አይደሉም። ገባችሁ? ስለዚህ ኢንዲቪዥዋል አፕሮች የሚባል ነገር አለ። ኢንዲቪዥዋል አፕሮች ማለት ምንድን ነው? ኤክስ ምንድን ነው ችግሩ፣ ዋይ ምንድን ነው ችግሩ፣ ዜድ ምንድን ነው ችግሩ ተብሎ ተለይቶ በእንደዚህ አይነት መልኩ ነው መሰራት መቻል አለበት። ስቲፍ ለሆነ ጆይንት በቃ ስቲፍነሱ እንዲለቅ የሚያስፈልጉ ነገሮች አሉ። መጀመሪያ የሚሰሩ ነገሮች ይኖራሉ። ስትሮክ ለያዘው ሰው እንደዛ፣ ፔን ለሚያሰቃየው ሰው እንደዛ፣ ሞቢሊቲ ብዙ ነገሮች አሉ። እና ወደ ሕክምና ቦታ ስትሄዱ መረጃ ይኖራችሁ ጥሩ ነው። መረጃ መኖሩ መረጃውን እንደ መረጃ ብቻ የያዙት እንጂ ያ ነገር ካልሆነ ያ ነገር ካልተደረገልኝ አትበሉ። ይሄ በሪሃቢሊቴሽን በኩል ያለ ነው። በሜዲካል አስፔክቱ ደግሞ ያለ ምንድን ነው? ብዙ ታካሚ የታዘዘለትን መድኃኒት አይወስድም፣ ግን አልተሻለኝም እያለ ከሆስፒታል ሆስፒታል ይመላለሳል። ለምን መሰላችሁ? ሐኪሙ የሆነ መድኃኒት ያዝለታል። ያንን መድኃኒት ይሄድና ጎግል ላይ ወይም ዩቲዩብ ላይ ወይም የሆነ ቦታ ላይ ሰርች ያደርገዋል። ከዛ በኋላ የመድኃኒቱን ጥቅም ሳይሆን ብዙ ሰው የሚመለከተው የመድኃኒቱን የጎንዮሽ ጉዳት ነው። ከዛ በኋላ ይወስዱ። ይኸውላችሁ ሐኪሙ መድኃኒት ሲያዝላችሁ ያ መድኃኒት የጎንዮሽ ጉዳት እንዳለው ሳያቀርቶ እንዳይመስላችሁ፣ በጣም ነው የሚያውቀው። እናንተ ጎግል ካደረጋችሁትና ከምታውቁት በላይ ሪል ላይፍ ያለውን ጉዳት የጎንዮሽ ጉዳቱን በደንብ ያውቀዋል። አፕዴትድ የሆነውን ጥቅምና ጉዳቱን በደንብ ያውቀዋል። ግን መድኃኒቱን ሲያዝላችሁ ያ መድኃኒት ይሄ ሰውዬ ቢወስድ ይጠቀማል ከሚያደርሰው ጉዳት ይልቅ የሚጠቀመው ጥቅም ምን ይመስላል? አውትዌይ ነው የሚያደርገው። በዛ ምክንያት ነው መድኃኒት የሚያዝላችሁ። ስለዛ ዝም ብላችሁ መድኃኒታቸውን ገዝተው፣ ለምሳሌ የአንድ ታካሚ ስቶሪ ልንገራችሁ። ፓርኪንሰን የሚባል ዲዚዝ አለ፣ ኒውሮመስኩላር ዲስኦርደር ነው። ያ ፓርኪንሰን ምንድን ነው የሚያደርገው? በሂደት በስቴጅ ደረጃ በደረጃ አለው። ንግግራችንን ይይዛል፣ አረማመዳችንን ይችላል፣ የሰውነታችንን እንቅስቃሴዎች ይገታል። ስለዛ ለፓርኪንሰን የሚሰጠው መድኃኒት ዶፓሚን፣ ሊቮዶፓ የሚባለው መድኃኒት አለ። ያ ምንድን ነው? ፕሮግረስ እንዳያደርግ መድኃኒቱ ይሄ ኒውሮትራንስሚተር ነው፣ ጭንቅላታችን ውስጥ ያለ ኒውሮትራንስሚተር እጥረት ነው። በዛ ማነስ ምክንያት የሚመጣ ነው። ያ ጥረቱን ለማሻሻልና ሰውየው ቶሎ ወደ አካል ጉዳተኝነት ቤድሪድን እንዳይሆን በአጭር ጊዜ ውስጥ እንዳይሆን ይረዳል። ሶ ዲስ ውመን ካም ቱ ክሊኒክ ፎር ሪሃቢሊቴሽን። ስለዚህ ይህ መድኃኒት ሐኪሙ አዞልኛል አለች። እሺ ውሰጂው፣ ጥሩ ነው፣ አሪፍ ነው፣ መድኃኒት መውሰድ አለብኝ ስላት አልወስድም አለች። ገዝተዋለች እኮ። ለምንድን ነው የማትወስጂው? እኔ የማውቀው ሰውዬ ይሄንን መድኃኒት ለ20 ምናምን ዓመት ወስዶታል።
እና ከጊዜ ወደ ጊዜ እየባሰበት ነው እንጂ የሄደው ሰውየው አልዳነም። ከዛ ሞታለች። ኦፍኮርስ መድኃኒቱ ማዳን አይደለም ዋና ስራው፣ ሙሉ ለሙሉ አያድንም። ስለዛ ስራው ምንድን ነው? መድኃኒቱ የሚደርሱ ሰከንዳሪ ኮምፕሊኬሽን ብለን የምናስባቸው ይሄ ሰከንዳሪ ኮምፕሊኬሽን ብለን የምናስባቸውን ችግሮች መቅረፍ ነው፣ ማዘግየት ነው። ስለዚህ ይሄ ሰውዬ መድኃኒቱን በመውሰዱ ለ20 ዓመት ምናልባት እየተንቀሳቀሰ ኖሯል። ለመጨረሻዎቹ ጥቂት ዓመታት 3-4 ዓመታት አይ ቲንክ ቤድሪድን ነበረ። ከዛ በኋላ አልፏል። ስለዚህ መድኃኒቱ ዓላማው ምንድን ነው? እናንተ ሊደርስባችሁ የሚችለው የጎንዮሽን ጉዳት መቀነስ ነው እንጂ እድሜውን ማራዘም ነው እንጂ ማዳን አይደለም። ለምሳሌ የደም ግፊት መድኃኒት ትወስዳላችሁ የሚወስዱ ሰዎች አሉ አይደለም? የደም ግፊት መድኃኒት የሚወስዱት ደም ግፊታቸውን ለማዳን አይደለም። የደም ግፊት መድኃኒታቸውን ይወስዳሉ፣ ደም ግፊታቸው ይስተካከላል። ከስትሮክ እርሊ ስትሮክ ከመውደቅ ይድናሉ ነው አለቀ። ከልብ ድካም ምናምን ይድናሉ ነው አለቀ። ስኳር እኮ መድኃኒት እኮ አይድንም አይደለም? የስኳር መድኃኒት ግን የሚወስዱት ለምንድን ነው? ኢንሱሊን የሚወስዱ ሜትሮፊን የሚወስዱ ለምንድን ነው? ስኳሩ ከቁጥጥር ውጭ በመሆን በአጭር ጊዜ ውስጥ ሊያስከትልባቸው ከሚችል ለምሳሌ እይታቸውን፣ የኩላሊታቸውን፣ የጋንግሪን ምናምን እንደዚህ አይነት ነገሮች እንዳይከሰት መከላከል እኮ ነው። ኢን ዘ ሎንግ ተርም ዲቨሎፕ ሊያደርግ ይችላል፣ በጣም ሊያደርግ ይችላል። ኢን ዘ ሎንግ ተርም የኮሌስትሮል መድኃኒት ኮሌስትሮልን እኮ ሙሉ በሙሉ ኪውር ኢሚዩን ማድረግ አይደለም፣ በሰውነታችን ውስጥ ያለውን የኮሌስትሮል መጠን ሬጉሌት ማድረግ ነው፣ መቆጣጠር ነው። ስለዚህ ኮሌስትሮል ሬጉሌት አደረገ ማለት ዘን ስትሮክ ዲቨሎፕ ከማድረግ ሌሎች ካርዲዮቫስኩላር አክሲደንት ብለን የምንጠራቸውን ዲቨሎፕ ከማድረግ ትድናላችሁ ማለት ነው። ኤች አይቪ የሚወሰዱ መድኃኒቶች they don't cure እኮ ኤች አይቪ what they do is የቫይረሱን የመራባት አቅም ይቀንሱታል። ሰውየው ጤናማ ሆኖ ይኖራል እስከ ጊዜው እስከሚደርስ ድረስ ማለት ነው። በጣም ብዙ እንደዚህ አይነት መድኃኒቶች አሉ። ግን የጎንዮሽ ጉዳት የላቸውም ወይ ካላችሁ አሉ። ስቴሮይድ የሚወስዱ ሰዎች አሉ። ለምሳሌ ፎር ሎንግ ተርም ስቴሮይድ የሚወስዱ ለምሳሌ አውቶ ኢሚዩን ዲዚዝ ያለባቸው ሰዎች፣ ምክንያቱም በቃ ህመማቸውን ለመቀነስ ስቴሮይድ የሚታዘዝላቸው ሰዎች አሉ። እነዚህ ሰዎች እኮ ስቴሮይድ በመውሰዳቸው እኮ በስቴሮይድ አማካኝነት የሚደርሰውን ጉዳት እኮ they know the doctors ዌይት ጌን ያደርጋል፣ የአጥንት መሳሳት ያመጣል፣ ሌላም ነገር ያመጣል። ግን ምን ያደርጋሉ? ይሄ ሰውዬ መድኃኒቱን ቢወስድ እነዚህ ነገሮች ቢኖርም ሊቭ መኖር ይችላል እስከተፈቀደለት ጊዜ ድረስ ማለት ነው በሚል ነው እንጂ እንደዛ አይደለም። ስለዚህ ይሄ በማህበራዊ ሚዲያ ላይ የምታዩትን የምትሰሙትን የምትሰበስቡትን መረጃ እንደ መረጃ የያዙት። ከዛ በኋላ ግን ሐኪሙን ስሙ። በቃ ሕክምና የሚሰጣችሁን ባለሙያ ስሙ። በተለይ እዚህ አገር ቤት ያላችሁ ሰዎች በቃ እና ጉግል ማድረግ ስለቻላችሁ እንግሊዝኛ ማንበብና መረዳት ስለቻላችሁ ሕክምናን ደርሳችሁበታል፣ አውቃችሁታል ማለት አይደለም። ኔቨር። ስለዚህ እንደዚያ ይሁን። ይቆያል።